ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ የበግ ስጋ ነው። ቃልጫ ወጥ ነው የምሰራላችሁ በድንች። በጣም አሪፍ ትወዱታላችሁ። እንደነገርኳችሁ ሁላችንም የየራሳችን የቤታችን ሙያ አለን። እኔም የራሴን ነው የምሰራላችሁ። ምን እንደሚያስፈልጉኝ እዚህ ጋር ያሉ ነገሮች አሉ እገልጻለሁ ማለት ነው። እዚህ ጋር የበግ ስጋ አለኝ። ከፈለጋችሁ ጮማ ከሆነ ጮማውን ማውጣት ትችላላችሁ። አጥንት አለው። የፈለጋችሁትን ፓርት መጠቀም ትችላላችሁ። የደቀቀ ሽንኩርት አለኝ። እዚህ ጋር ቃሪያ፣ ፍሬሽ ቃሪያ ያስፈልገናል። እዚህ ጋር ደግሞ እርድ አለኝ። እዚህ ደግሞ ነጭ ሽንኩርት አለኝ። ጨዋልኝ፣ ቅቤ ያስፈልገናል፣ ድንች ያስፈልገናል። የዛሬ ቪዲዮ የምሰራላችሁ እነዚህ ናቸው። አሁን ወደ አሰራሩ እንሄዳለን። እሺ ይኸውላችሁ ድስት ወይም መጥበሻ ታዘጋጃላችሁ። እኔ የተጠቀምኩት ኦሊቭ ኦይል ነው። ምን እናደርጋለን? ለ5 ለ6 ደቂቃ ስጋችንን እንጠብሳለን በዘይቱ። ከዛ ምርጥና አሪፍ ነው የሚመጣልን። ይሄንን ደቂቃ እንጠብሳለን ስጋችንን በዘይቱ። ከዛ ቀጣዩን አብረን እናያለን። ክዳን ያስፈልገናል። በጣም ትወዱታላችሁ። ከ6 ደቂቃ በኋላ እናየዋለን ማለት ነው። እሺ ይኸውላችሁ አሁን ስጋችንን መጀመሪያ የጠበስኩት። እናንተ ሽንኩርታችንን መጥበስ ትችላላችሁ። ምን እንጨምራለን? ሽንኩርታችንን እንጨምርና ሽንኩርታችንን አብረን እንጠብሳለን ማለት ነው። አንዳንዴ ስጋ ቶሎ ስለማይበስል መጀመሪያ አደርጋለሁ። ነጭ ሽንኩርት በዛ ሲል ስለሞት ያው ወጥ ያጣፍጣል። ከዛ ይሄንን ለ5 ለ6 ደቂቃ እንደገና በመሃል እያማሰልን እንጠብሳለን። ከዛ ቀጣዩን አብረን እናያለን ማለት ነው። እሺ ይኸውላችሁ ሽንኩርቱ እንደተጠብሷል። ምን እንጨምራለን? እርድ እንጨምራለን፣ ጨው እንጨምራለን። ከዛ ድንቹንም አብረን እንጠብሳለን ማለት ነው። ድንቻችንን አብረን እንጠብሳለን። ከዛ ይሄንን በደንብ አድርገን እንጠብሳለን። የሚይዝባችሁ ከሆነ ውሃ ትንሽ ጠብ ታደርጋላችሁ። ይሄንን እንጠብሳለን እንደዚህ። ቀጣዩን አብረን እናያለን። ውሃ ጠብ አድርጉ። ከ5 ከ6 ደቂቃ በኋላ ቀጣዩን አብረን እናያለን። እሺ ይኸውላችሁ እንዴት እንደሚያምር አያችሁ። በደንብ እየተጠበሰ በቃ ምርጥ ወጥ ብሉኝ ይላል። እኔ ብዙ ቅቤ መጀመሪያ ነው የምጨምረው፣ በኋላ አልጨምርም። አብሬ ነው የምጠብሰው ማለት ነው። እንደዚህ ጠብሳለን። ከዛ ምን እንጨምራለን? ውሃ እንጨምርና ጋዛችንን እንቀንሳለን። ውሃ እንጨምራለን። በነገርኳችሁ ክዳን ያስፈልገናል። ከዛ ይሄንን በደንብ አድርገን እሳታችንን ማከለኛ አድርገን ለ10 ደቂቃ እናበስላለን። እሳታችሁን ቀንሳችሁ አብስሉ። ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ እዚህ ጋር ደርሶ አምሮ ይኸው በጣም ምርጥ ሆኗል። ዋው ደርሷል ማለት ነው። ምን እንጨምራለን? ትንሽዬ መከለሻ ነጭ ቅመም እንጨምራለን። ከዛ ይሄንን እናዋህዳለን። ከዛ ምን እንጨምራለን? ቃሪያ እንጨምራለን። ጋዛችንን እናጠፋለን። በጠረጴዛ ዙሪያ እንገናኛለን ማለት ነው። እሺ ይኸውላችሁ አልጫ ድንች ወጥ በስጋ በበግ ስጋ ማለት ነው የሰራውላችሁ። በጣም አሪፍ ቀላልና ሲምፕል ነው። ሁላችሁም ሰርታችሁ ሞክሩት። እኔ እንደነገርኳችሁ የራሴን ስራ ነው የተጠቀምኩት። እናንተ እንደፈለጋችሁ አርጋችሁ መስራት ትችላላችሁ። ያው ኢሜል ስታረጉልኝ ነው የምሰራላችሁ። ይሄም የእናንተ ምርጫ ነው። ስሩልኝ ስላላችሁ ነው የሰራውላችሁ። ሁሉ ጊዜ ኢሜል አድርጉ፣ ሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ለዛሬ የበግ አልጫ በድንች ይሄን ይመስል ነበረ። ሞክሩት፣ ስሩና ተመገቡ። ለዛሬ ይሄ ነበረ። ቻው።